ጋይስ አሁን እንግዲህ ጳውሎስና ሜላት ላገኛቸው መጥቻለሁ። እዚህ የት ነው ያሉት? እዛ ጋር ነው ያሉት። እዛ እነሱ ናቸው። ሃይ ወደስ ትመጣላችሁ? ዋው ጳውሎስና ሜላት በጣም ክሬቲቭ የሆኑ ነው። ወረዱ። አረ ይሄን ቡሻ እንዳይበላ አቶ ጳውሎስና ወይዘሪት ሜላት መጥተዋል ወደ አዲስ አበባ። ነገ ነው የሚመለሱት። ባይዘው ጠዋት ማለት ነው። እዚህ ውስጥ ነው ያሉት። አረ እንዴት ነው ያማረባቸው! እንዴት ነው ያማረባቸው! ዋው! አረ ውሻ ምንድን ነው የሚያደርገው? ምንድን ነው የሚያደርገው? ጎማ ማሸት ይወዳል። ምንድን ነው የሚያደርገው? ጎማ ማሸት ይወዳል። ጎማ ምን ማለት የሌለ ነው የሚወጣው። ጎማ ማሸት ይወዳል ትላለህ። አይ እንዴት ናችሁ? ሰላም ነው? እንዴት ናችሁ? ልጅ ራምሴ እንዴት ነሽ? ይነባ ሰላም ነው? እንዴት ነህ? አለን። ዋው ትልቅ ሰው ጳውሎስ እንዴት ነህ? ነበር እንኳን በደህና መጣችሁ አዲስ አበባ። ነገ ልትመለሱ ነው? ሜላት በጣም ነው የሚገርመው። ሃይ እንዴት ነሽ? ሰላም ነው? እንዴት ነሽ? ነኝ ወይኔናት ስታምር ሲያምሩ ዝንጥ ያለሽ ታባቱ። ሃይ እንቅልፍ መጥቶብሽ ነው እንዴ? ተኝታ ነበረ? ሜላቴ እንዴት ነሽ? ሰላም በይ። ምን ነው እንዴ? አረ ወይኔ ቆንጆ። እድሜዋ ስንት ነው ግን? 8 ነች። አንቺ ጎበዝ እኮ ነሽ ታውቂያለሽ። ውይ እንዴት ነው ጳውሎስ የኔ ወንድም? ሰላም ነው? ነው እስኪ በርገር እንብላ። እዚህ ጋር ሆነን ቸኩላላችሁ እንዴ? አውቃ ቸኩሉ። አንቺ አሁን ጓደኛዬ ነው የምትሆኚው። ባይዘው ከ10 ደቂቃ በኋላ ታያለሽ። አሁን አኩርፈሻል። 10 ደቂቃ እና ቲክቶክ አዋርድ ላይ ቀርባቸዋል። መቅረብ አለባቸው። አሁን መቅረብ አለባቸው። እስቲ እንግዲህ ዛሬ ነው መሰለኝ ቮት የሚጀምረው። ዛሬ እንደሆነ ነው የሰማሁትና ቼክ አላረኩም። ዛሬ ነው የጀመረው። ይቅረቡ እንግዲህ አስገብተው ይሁን አላስገቡ። አሁን እሱም ፖስት ማለት አለባቸው ዛሬ እንዲያሸንፉ። በጣም ትልቅ የሆነ ነገር ነው የሰሩት። ባይዘው በጣም ነው የምኮራባቸው። አዲስ የሆነ የድራማ ስታይል ነው ያመጣችሁት። እግዚአብሔር ነው። አይ አሁን ብዙ ሰው ሊስቅ ምናምን ይችላል። አሜዚንግ ክሬቲቭ ነው በጣም። እንግባ በርገር እንብላሽ። ጋይስ በጣም የሚያናደው ነገር ምን እንደሆነ ታውቃላችሁ? ከጳውሎስ ጋር እያወራን በጣም ትላልቅ ነገሮች እየነገረኝ ግን ማይኬ እየሰራ አልነበረም። አያናድድም? ግን በቃ ደስ የሚል ቀን ነበረ። እውነት በጣም ፍቅር የሆነ ሰው ነው ጳውሎስ ማርያምን። ሜላት ደግሞ የኔ እናት መጀመሪያ እየኮራችብኝ ነበረ። አሁን ግን በቃ የኔ ጓደኛ እየሆነች ነው። ስልኬን ሰጠኋትና በስልኬን የደለልኳት ቲክቶክ ከፍቼ ሰጠኋት። በቃ ተዋደድን ከሜላት። አሁን እንግዲህ ምግባችን አዘናል። በርገር አዘዝን፣ ሻዋርማ አዘዝን፣ ጁስ አዘዝን። እየጠበቅን ነው። እስከዛውም በቃ ጳውሎስ ጋር እያወራው ነው፣ እየነገርኩት ነው ምን ያህል ተስጦ እንዳለው፣ አይምሮ ምን ያህል ሰፊ እንደሆነ። ብዙ ሰዎች እኮ አሁን ሙድ ሊይዙ ይችላሉ እንጂ የማይገባቸው ነገር ቢኖር ማለት ስለ ጳውሎስ በጣም ክሪኤቲቭ የሆነ ሰው ነው። በጣም ሙቪ የገባው እና እንዴት አድርገው የሰው ትኩረት መያዝ እንደሚችል የሚያውቅ ሰው እንደሆነ ማወቅ አለባችሁ። አሁን እንግዲህ ጁሳችን መጥቶልናል፣ ልንጠጣ ነው። ስፔሻል ጁስ ነው ያዘዝኩት ለአምስታችን ማለት ነው። ሜላት የኔ እናት በቃ እያወራኋት ነው ምናምን በቃ እንድትወደኝ እኮ ነው። ኩርት አለችብኝ፣ ለምን እንደሆነ አላውቅም። 8 አመቷ ነው ደግሞ በጣም ነው የምወዳት። እውነቴን ነው የምላችሁ። አሁን ደግሞ ጳውሎስ እንዴት አድርጎ የበለጠ ቫይራል እንደሚወጣ እያስተማርኩት ነው ያለሁት። አናሊቲክስ እያሳየሁት እንዴት ቫይራል እንደሚወጣ በቃ ትምህርት እየሰጠሁት ነው ማለት ነው። እሱም ልብ ብሎ ሰማኝ። የተማረውን ነገር በተግባር እንደሚያውለውም እርግጠኛ ነኝ። ቃልም ገብቶልኛል ማለት ነው። ከዛ ስለ ቲክቶክ ትምህርት እየሰጠሁት ማለት ነው። ይኸው ምግቡ እዛ ቁጭ ብሎ ቀዘቀዘ። ይቅርታ ብዬ ወደ ምግባችን ገባን ማለት ነው። ሜላት የሌለን የኮራችብኝ ዛሬ ኮራሽ በጣም ምንድን ነው ሜላቴ? ና ጳውሎስ እዚህ ጋር ከኔ ጋር ና እና ቀናችሁ እንዴት ነበር? ሰላም ኢንሻአላ። ቅድም አየሽ ጓደኛ እየሆንሽ ነው። ቅድም ሰላም ማለት አልፈለገችም አይደለ? የጾም ነገር እንዘዛ። ነው። ፒዛ የጾም አለ መሰለኝ። ወንድሙ ይታለ የትኛው ትፈልጋለሽ? አሳ ትፈልጋለሽ? ጓደኛ መች ይሆን ነው አባና። አሁን የኔ ዓላማ ዛሬ ሜላት የኔ ጓደኛ ማድረግ ነው። በቃ ወንድሜ ና እንትን አሳ አለ እንዴ?
አረ መኖር አለበት ለሜላት ግዴታ ነው አይደለ ሜላት እሺ ስፔሻል እንትን ስፔሻል የጾም አለ የጾም ፒዛ አለ እሺ 3 አትክልት ፒዛ እና ሁለት ሾርባ አለ ሻዋርማ የጾም ነው እሺ ሁለት የጾም ሻዋርማ አዎ ሻዋርማ 3 አትክልት ፒዛ አዎ እና ሌላ ምን ያስፈልጋል የሚጠጣ ምን ትፈልጋለሽ ሜላት መጀመሪያ ምን ትፈልጋለሽ ኮካ ጁስ ነገር የለም አለ ጁስ አለ ማንጎ ጁስ ፓፓያ ልምረጥልሽ ነኝ ልምረጥልሽ እሺ እንትን አለ እንዴ አናናስ ጁስ አለ ስፔሻል አለ እሺ ስፔሻል አድርገው አዎ ስፔሻል ትፈልጋለህ ባሎሴ ሁለት ስፔሻል እናንተስ ስፔሻል ይሁን እሺ እንደዚህ አራት ለኔም 5 ስፔሻል ጁስ ሌላ በቃ that's it thank you እሺ ናፊ መሄድ አለብን እንዴ